አያጥሊ ልብስ ስፌት ጀመርክ ወይ? ቆየሁ እኮ በእውነት እንዴት ነው እስኪ ስራው እንዴት ነው? ሸቀሉ ያሸክላል? ስራው ጥሩ ነው፣ ግን ብዙ ደም የሚያፈላል አደራ። እንዴው የማያመጡት ጉድ የላቸው። ምን ወራቶ ማለት እንዴት የዘንድሮ ሰው ከመገዛ እያለ ነው መሰለኝ። ውስጥ ቡታንቺ ሳይቀር ይመጣላት እንደ ሲል ያሰፋ። አረ እሺ እስኪ ንገረኝ። አይ ሚስጥር እኔ አልናገርም። ይማል ጡት ማስያዣ የሚያመጣሉ። ጮክ ብለህ ተናገር፣ ችግር የለም። ጡት ማስያዣ የሚያመጣሉ። እንግዲህ አታስጮይ፣ ሰው እንዳይሰማ ብዬ ነው። እንትን ውስጥ ቡታንቺ እሱን ያመጣሉ። እና እስካሁን አንተ እንትኑ ቦላሊው ምናምን እሱስ ችግር የለም። ይሄስ ኖርማል ነው። እሱስ ኖርማል ነው። ይሄ እኮ ደህና እኮ ነው። የዘንድሮ ሰው ከምገዛ እያለ ብዙ ነገር ይዞ ይመጣል። አንተም ትቀበላለህ? የምቀበለው ማለት የማልቀበለው ማለት እየመረጥኩ አያጥሪ ሳትዋሽ ንገረኝ። አሁን ምን አይነት ሰው ነው የምትመርጥ? ደህና ሰው ተሆነ ተወደላቱ ከበድ ያለ ተሆነ እቀበላለሁ፣ ችግር የለም። እሺ እንዲህ ላተቀለል ያለና እንዲህ ያለቀ ነገር ከሆነ አትቀበልም? ጎበዝ። አንተንም እኮ ግን ያሰስቷል። ምን አድርገው ያልሆነ ነገር ሲያመጡ ሌላ ነገር እንድታስብ ነው የሚያደርጉ እኮ። እና እሱ አይደለም የሚፈልገው አያጥሊ እሱ ነው እኮ እኔ ራሴ የፈለኩት። አንተ ፈልገህ ነው እንዴ? እና አንተ ብዙ አታስወራኝ። ነቅቼብሃለሁ ማለት ነው። አየህ፣ ለዚህ ብለህ ነው አንተ የጀመርህ ይሄን ስራ። ለዚህ ብለህ በቃ እንደዚህ አይነት ነገር ሲመጣ ሌላ ነገር ነው ወደ ሱቅ ቀይራትና እዚያው ሰላካቸው ምናምን ወደ ውስጥ ታስገባ። እንግዲህ ትርፉ ምንድን ነው? ትጫወትባቸው እኮ ደበስ ታደርግና እንትናቸው ዳይ ወደ ጉዳይ እዚህ አካባቢ እንደዚህ ላታቸው አካባቢ ደበስ ታደርግና አካሄዳቸው እንዳያለህ። እውነት ነው። እዚያው በኋላ አካሄዳቸው የሚያምር። አንተ እኮ ሂሳብ አትስራ። እንዴት በጣም እኮ ነው የገረመኝ። እዚህች ጋር ቀጣጥለህ ደግሞ የሚለውን እንደው ማሰብ እቅድ ነው ለዚህማ ወጭ ወራጁን እያየሁ አልሆንም። እኔ ጎለል ሲል ራሳቸው የመጡልህ አይደለም። ከቴም ቀጥለህበት ነው። ጨንቆኛል። በዚህች የመጡት ነው ከቴም ጨንቆኛል። ምን ሆነ ነው ደግሞ የሚጨንቃ? አያጥሊ ተው እንጂ ደህና አልነበር። ብዙ ነገር የኔው ተቀዶ የኔውን ቀዳዳ ሳልሰፋ የሌላውን ቀዳዳ ስደፍኑ እላለሁ። ቶም ብዙ ነገር አለ። ይል ደግሞ መጣ ሊያስበጅ ነው መኪና ላይ እዚህ ሲወጡ ሲገቡ ታያለህ። አዎ ጎበዝ። ሴቶች ሲሆኑ አያቸዋለሁ። ወንዶች እንኳን ገለገጥማ ነገር ናቸው። ስትገለገጥማ አለ መሰለኝ። በእውነት ሰሞኑን ምን አይነት ሰው ገጥሞ ያውቃል? እስኪ ከተሞክሮ ምን ሲሏቸው ሲሏቸው ይላሉ። አመርዋ በለው እንግዲህ ይገርማል በጣም። ሲሏቸው ቢ ሲሏቸው እንግሊዘኛው በብዛት ወንዶች ናቸው ሴቶች የሚመጡ። ሊገጭ ነው አናደው ችግር የለውም። ምን ብለው ነው የሚገጭ? ሊገባ ነው ሊያስበጃት ነው መኪናይትን ሊያሰራት ነው። መኪናዋ ሊያስበጃት ነው እንጂ ሊያሰራት ነው። ሊያስበጃት ሌላ ነገር ያስመስላል። እንኳን ደረሰህ እንትን እንደዚህ ኢንተርቪው ለማድረግ ትቀያይራለህ። ዝም ብለህ ትቀያይራለህ ሀሳብ የመጣልህ ነው የምታወራ። ለምን በአንድ ሀሳብ ተጠናማ ዋጋ የለም። እንደ ጊዜው መገለባበጥ ጥሩ ነው። ሳይሆነኝ እንደዚህ አይነት ኩታራ ወልጄ ይኸውልህ አንተ ልጅ ነው። እነዚህ አይደሉም፣ ያው ቤት ነው የሚውሉ እንጂ እንደዚህ ናቸው። አይ እና ምን ያስቸገሩ? ልጅ እኮ ጥሩ እኮ ነው። ልጅ እኮ ጥሩ ነገር ነው። የተረገመ ታልሆነ የተመረጠ ሰው ጥሩ ነው። የተረገመ ተሆነ ግን ናላን ሲያዞርህ ብዙ ነገር አለን። ኧረ እሱስ ልክ ነህ። ደግሞ አንድ ጓደኛ አለኝ ተናዷል ሰሞኑን። ምን ሆኖ ነው? ምን እሱን ማበሳጨው አንድ ቀን እኔንም ማበሳጨች። ሚስቱ ናት አይደለም? ወዲህ ነው ነገሩ። አንተ አይዟችሁ እስቲ እንግዲህ ስማ፣ ሰብስክራይብ ያርጉልህና ይበቃል። ታውራ በራ እንደው አንድ ኪሎ ሽሮ ጋገረች። እንደውም ሰሙሉ ክሮ ሚስትን ያገቧት እኔ ነኝ ዘንድሮ ብዬ ገጠም። እሺ ከፍ አድርገህ ድምፅህን። ተገጠመብኝ። ልሰፈኗት ዞር በል ልሰፈን። አይዞህ በቃ እንግዲህ ተልተሎ ብለህ ጨርስ።